ዛሬ የማነብላችሁ ስንኞች ከዓመታት በፊት ከዚህ ዓለም ለተለየው አባቴ እንዲሁም እህት ወንድሞቼን ጨምሬ አባታችን በእረፍቱ ወቅት የተቋጠሩ ስንኞች ናቸው እና ጊዜው ቢርቅም እረፍቱ በዚህ ወቅት አካባቢ ስለነበር ስሙን በነዛው ስንኞች ለመዘከር በመፈለግ ነው። ያው መቼም ለብዙዎቻችን ወላጆቻችን ብርቅ ናቸውና እኔም ስለ አባቴ ያለኝ እይታ ሁሉን እኩል የሚያይ የዋህ ለጋስ ይቅርታን ሰባኪ መልካም መምህርና አባት ነበር የሚል ነውና ስንኞቹም ከዛ አንፃር የተፈተሉ ናቸው ነው። ዳኝተን ሳይሆን በቁመና አለባበስ ሞገስ ቃና ይልቁንስ ለፍጥረት ስብዕና ማንነት አጢነን የሰው ሚዛን ክብሩን ከገጽ ይልቅ ውስጥ ሐሳቡን አንተን እንምሰል አባባ የድሃ ምስጢር ሰገባ ሳይሆን ሰብስበን ሁሉን ለኛ ቀን እንደሰጠው ቀማኛ ብንችል እንካችሁ ብለን ሰጥተን ባንችል ከጎን ተጠግተን ላመመው መንፈስ አበርትተን ላጣው የአምላክ ቃል ተስፋ ሰጥተን አንተን እንምሰል አባባ የሕይወት ጫፍ ቅስም አበባ ወሰን ሳናበጅ ለመልካሙ የኔ ማለት አሊያም የእርሷም የኔ እርስ በርሱ መሆኑ ገብቶን ምስጢሩ ሰው የመሆን ማግድሩ ለራስ ከመጉረስ ህልም ማዶ ሌላ የማጉረስ ፍቅር ሰዶ ይጋባብን አባ ይህ ቸር ሱስህ የደግ አባትነት መንፈስህ ትርጉሙ ገኖ የመምህር ሳይሆን በልጅ ዝምድና ክር ሁሉ ቢማር ቢያውቅ ወደህ የገባህን አስረድተህ አሊያም ይግባኝ ብለህ ሰምተህ የዓለሙን ትምህርት አቋድሰህ በመንፈሱ ቃል አበርተህ ወጋገንህ ከቤት አልፎ ላምባ ለመንደር ተርፎ በራህ አንተ ድንቅ ሻማ የፍቅር ቀንዲል ማማ እፍ በልብን እስቲ አባባ ይህ አንተነትህ ከኛ ይግባ ከጥንቱ ገብቶ ከጅምሩ የአባትነት ምስጢሩ ላይ መሆኑ የዕለት ከዕለት የጊዜ ፍቅር መስዋዕት አቀረብህ አባ ይህን ዝክር ወር ከዓመት ለዕድሜ ስፍር ዘርተህ ኮተኮትህ ዓመት ከዓመት ባልታከተ አንደበት እስኪ ቀባን ይህን ቅባት አንተ የፍቅር ጽናት አባት ግራፊትህን ልምታላለ ቀኙን እንካ ብለህ ዞረህ ለክፋት ክፉ ለማለ የይቅርታን ኃይል ዘምረህ ቢከብድም ቋንቋህ ለኛ ለሱ ለርሷ አቻላቻ ከላይ ጸባኦት መገኛ የአምላክ ትእዛዝ ያፉ መፍቻ ዕለተ ሞት ቀጠሮህን ከፈጣሪህ ተዋውለህ ሞትን አልፈህ ሳታይ ገና ከመቃብርህ ተደፋፍረህ የረፍተ ሕይወት ፍታትህን ዝርዝር መላእክት አውጥተህ የልፈትህን ደወል ማሚቶ ሳለህ በቁም አስተጋብተህ እንደወጣህ እንደ ዘበት ከረፋዱ ጎንህ ዝሎ በ9 ምሉ ሰዓት መባ ሕይወትህ ተጠቃሎ ሁሉ ፈርስ ይዝልህ አባባ ጉዞህን ጨረስህ ጣይ ሳይገባ እናማ አባዬ ስላንተነትህ አውርተን የመባአን ዝክር አውስተን ሞትክም አንል አፍ አውጥተን ይልቁንስ መኖር ማለት መምሰል ሳይሆን መኖር በእምነት ይልቁንስ መኖር በእውነት ውልደት ሳይሆን ፍቅርን ማየት ይልቁንስ መኖር በእውነት አሁን ዛሬ ይቅር ማለት ይልቁንስ መኖር በእውነት ከልብላ ማዶ ብሉ ማለት ይልቁንስ መኖር በእውነት ለኔ ሳይሆን ከኔ ማለት ይልቁንስ መኖር በእውነት አይኔ አይናችሁ ማለት መሆኑ እንዲገባን በውል ኖረህ መባ ስጦታህን ሰጥተህ አለፍክ እንጂ አልሞትክም አባዬ አንተ ምን ጊዜም አለህ። ይሁንና እስከዛው ግናዘ ጨርቅ ከፈኑ ለአምላክ መስገጃ ይዘርጋልህ እንጨት መዋቅር ሳጥኑ መስዋዕት ማቅረቢያ ይሆንልህ የጎንህ አፈር እንደ ከርቤ መልካም መዓዛን ያንፍስልህ ድንጋይ ያለት ጠጠሩ እንደ ማጠሻ ይቆምልህ መላእክት ጻድቃን ሰማዕታት ምስጋናህን ይራዱልህ ሰማያዊ ስጦታህን ጽዮን በቅፏ ትዳብስልህ መባአ ነፍስ መስዋዕትህን ሰራዊት አምላክ ይቀበልህ።